የእጆቹን ሥራ ያየሁ ቅኔን እቀኛለሁ። ለእግዚአብሔር አዲስ ቅኔ ተቀኙ፣ ምስጋናውንም በቅዱሳን ጉባኤ ዘምሩ። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴት ያድርጉ። ስሙን በሽብሸባ ያመስግኑ፣ በከበሮና በመሰንቆ ይዘምሩለት። እግዚአብሔር በሕዝቡ ደስ ይለዋልና የዋሃንንም በማዳኑ ውበት ያጎናጽፋል። ቅዱሳን በዚህ ክብር ይጓደዱ፣ በመኝታቸውም ላይ እልል እያሉ ይዘምሩ። የአምላክ ውዳሴ በአንደበታቸው፣ ባለ ሁለት ልሳን ሰይፍም በእጃቸው ይሁን። በዚህ ሕዝቦችን ይበቀላሉ፣ ሰዎችንም ይቀጣሉ። ነገሥታቶቻቸውን በሰንሰለት መኳንንቶቻቸውንም በእግር ብረት ያስራሉ። ይህም በእነርሱ ላይ የተጻፈውን ፍርድ ለመፈጸም ነው። ለቅዱሳኑም ሁሉ ይህች ክብር ናት። ሃሌሉያ። መዝሙር 150 ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በታላቅ ጠፈሩ አወድሱት። ስለ ብርቱ ሥራው አመስግኑት፣ እጅግ ታላቅ ነውና ወድሱት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ ወድሱት። በከበሮና በሽብሸባ አመስግኑት፣ በባላውታር መሣሪያና በእምቢልታ አወድሱት። ተርገብጋቢ ድምፅ ባለው ጸናጽል አመስግኑት፣ ድምፀ መልካም በሆነ ጸናጽል ወድሱት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ።